አንዳንድ የሀበሻ መዳሞች ወይንም አሰሪዎች አቅም አለን ካላችሁ እንችላለን፣ ቤታችንን ኮንትሮል ማድረግ እንችላለን፣ አጋዥ አያስፈልገንም፣ የቤት አጋዥ የምናመጣው ደልቶን ነው ተመችቶን ነው፣ እኛ ሁሉን ነገር መስራት እንችላለን ካላችሁ ለምን አጋዥ ታመጣላችሁ? እናንተ ጥሩ ብትሆኑስ አጋዦቻችሁ ከቤት ይሄዳሉ? በሳምንትም በሁለት ሳምንትም በወርም በአንድ አመትም በስድስት ወርም አረባ ቀንም የሚሄዱ አሉ። እናንተ ጥሩ ብትሆኑ ለነሱ እውነት እንደምትሉ ጥሩ ብትሆኑ ማን ነው ጥሩን ቤት ጥሎ መሄድ የሚመኘው? ማን ነው ምቾት የሚሰጠውን ስፍራ ምርጫው የማያደርገው? ቅድሚያ ራሳችሁን እዩ። ሰውን ዲስሪስፔክት የምታረጉ፣ መሬት የምታስተኙ፣ ኩሽና የምታስተኙ፣ ፍራሾቻቸው እንኳን ማሰሻ ጨርቅ የሚመስል ክብር የማይሰጣቸው እንደ አንዳንድ ሀበሻ መዳሞች ግን ክፉ አለ። ደግሞ እናንተም ሰው ሆናችሁ መጣችሁ ሚዲያ ላይ አፋችሁ የምከፍቱት ነገር ነው የሚገርመኝ። አወልሺ ሹፊ ገልብች ነው መጀመሪያ አገልጋይ ቤትሽ ውስጥ አጋዥ ከማምጣትሽ በፊት የልብሽን ጥቁረት ልብሽ ጥቁር ከሆነ አታምጪ። እሷም እንዳንቺ ሰው ናት፣ ቀን ጥሏት ነው የቀን ጉዳይ። አንቺንና እሷን አንድ ቤት ያገናኘው የእንጀራ ጉዳይ። አንቺ ባለ ገንዘብ፣ እሷ ደግሞ ስራ ሰታሽ ገንዘብ ልትቀበልሽ ነው የምትመጣው፣ ልታገለግልሽ። ምግብ በሰዓት የማትሰጡ፣ እንቅልፍ በስነ ስርዓት የማታስተኙ፣ አፋችሁን እንኳን ብትዘጉ ጎረቤት እየሄዳችሁ መትወስወስ፣ እዛ ጓደኛ ስትመጣ እነሱን ማማት። ለማያውቃችሁ ታጠኑ። እኛስ በቅርብ እንደዚህ በቅርብ እናውቃችኋለን። ለማያውቃችሁ በቃ ለማያውቃችሁ ሄዳችሁ አውሩ። ለዚህ እኮ ነው አረብ እየቀጠቀጠን እንኳን ቢያኖረን እሺ ብለን የምንኖረው፣ ቢደበድበን እንኳን ዱላቸው አመን የሚያረብ። አበሻ ግን የናንተን ችግር እያወቀ የናንተን እድገት እያወቀ አብራችሁ እኩላችሁ አድጎ እግዚአብሔር የሆነ ቀን እንጀራ አውጥቶለት ሲተኮስ ሲበልጣችሁ ልርገጣችሁ ይላል። ለዚህ ነው ሰው የማይወጣላችሁ ጥሩ ብትሆኑ። ለዚህ ነው በቃ በየሳምንቱ ሰራተኛ የምትቀይሩት። እናንተ ጥሩ ስለሆናችሁ አይደለም። የሆነ ልክ ያልሆነ ነገር አለ። እስከ መቼ ነው ሰራተኛ ላይ ሁሌ ጥፋት እያያችሁ የምትኖሩት? የእናንተ ጥፋት አይታያችሁም? የቤትሽ መሪ ብትሆኚ፣ ቤትሽ ላይ እንደ ሴት ብትሆኚ፣ ሁሉን ስራ ሰራተኛሽ ላይ ጥለሽ ሰራተኛ ገንዘብ ከፍያለሁ ብለሽ እንዳንዳንድ አረቦች አረብ ሀገርም እንዳንዳንድ አረቦች እግርሽን ሰቅለሽ ስትቀመጪ ሪሞት ይዘሽ ለመቶኛ ጊዜ ተመሳሳይ ፊልም ስታይ እሷ ማይደክማት ይመስልሻል? ብረት ናት ከበረን የተሰራችው ወይስ አርቲፊሻል ሰው ነች? የራሳችሁን ጥቁረት ድብቅ ታረጉና ሰራተኛ እንዴት እንደገማችሁ እንዴት እንዳስጣላችሁኝ። ደግሞ ሞራል አለኝ ብላ መምጣት እኮ እዚህ ሶሻል ሚዲያ ላይ መጣ ሰራተኛ አቅም ካለሽ ስሪ ሀቢብቲ ስሪ፣ አንድች ኢድ አንድች አይሁን ስሪ ራስሽ ችላሉ አልሽ አይደለ? ካለ ሰራተኛ መኖር ችላሉ አልሽ አይደለ? ሰጥተሽ ሳይ የምን መጣሽ ሚዲያ ላይ አክሽን መካፈት ነው? ስሪ እጃለሽ እግራለሽ። አየሽ ራስሽን ሳታስተካኪ ሰራተኛ ቤትሽ አታምጪ። ልጅሽም ነገ እንደዛው ያቺ እጣ ፈንታ ትደርስባታለች። የቀን ጉዳይ ነው፣ ይደርሳል። አንቺ በበደልሽው ልክ እግዚአብሔር አንቺን ለተንኮል አይበቀልሽም። ህመሙን ላንቺ አያቀምስሽም። ለልጅሽ ያስቀምጥልሻል። ቁጭ ለልጅሽ ደፍተር አለ፣ መዝገብ አለ። ራሳችሁ ጥሩ ሳትሆኑ ሰራተኛ ለማምጣት ተሞከረ። አንቺ ትላንትና ሽረስተሽ እሷን እኔ ነኝ ሰው ያረኩሽ አመዳም ነበርሽ እኔ ነኝ ወዛም ያረኩሽ እያልሽ የምታሰሪ ሰራተኛ የለሽም። አሰሪ የለሽም። የኢትዮጵያ ሰራተኛ የላችሁ። የሚተኙበት ፍራሽ እንኳን ማሰሻ ጨርቅ አልኳችሁ፣ ምጣድ የሚታሰስበት ጨርቅ ክብር የላችሁ። አንዳንድ የኢትዮጵያ መዳሞች ማርያምን እናንተ አይገባችሁም አገልጋይ። ለዚህ ነው ፈጣሪ ማይቶ ልባችሁን አይቶ ሰራተኛ ከቤት የሚያወጣው። ለምን? ልጆቹ እንዲያለቅሱበት አይፈልግም። ምግብ የማሰጡ ችጋራሞች ሄዶ ለሚደፋ ለመጣ ለሄደው መታሟቸው። እኛ ለዚህ ነው አረብ ሀገር ተከብረን የምንኖረው። ተከብረን
ስንሞት አንሄድም። ያን ቤት ጥሩም ሆኑ መጥፎም ሆኑ ለቀና አንሄድም ቤቱን። የአንድ ቀን ስተት ምንም ማለት አይደለም። እድሜ ልክ እኮ ነው። አበሻ እኮ አንዳንድ አበሻ እድሜ ልክ የሰው ቤት እንዳትገቡ ሰው እንዳታሙ አርጓችሁ ጭንቅላታችሁን እኮ መርዘው ነው። ከዛ መጣ እሷም ሰው ሆና እሷም አልፎላት ማሻአላ አንቺ ማልፎልሽ አንቺም እንደው ቀን ወጥቶልሽ መልሰሽ እህትሽን አበሻ ሆነሽ እንደ አበሻ ኖረሽ ተወልደሽ አድገሽ እሷም ሰው ነች። ቀንጥሏት አብቆ ቀንጥሏት አንድ ሰው አፋችሁን ክፈቱ መታችሁን ይስር ማለት ነው። አንድ አሰሪ ስራችሁን ስለምታውቁ አፋችሁን ምከፍቱ ብትመጡ ኮመንት ራሱ ብትሰጡ ስራችሁን እንዴት ሰራተኛ ቤታችሁ እንደምታኖሩ እያንቋሸሻችሁ እንደምታኖሩ ስለምታውቁ መታችሁ ኮመንት ብትሰጡት እኔ ደግሞ መስማዬ ጥጥ ነው። ከአይኔ በላይ ከጆሮዬ በላይ ምስክር አልፈልግም። ምን እንደምታደርጉ አውቃለሁ። ሰራተኛ በየሄዳችሁበት ቡና መጣጫ የምታረጉት አጀንዳ የላችሁም ከሰራተኛ ውጪ። ልክ አሁን ተለመደ እኮ እንደ አረቦቹ ማሻአላ አያምርባችሁ። በአበሻ ደግሞ አምርብ ስራ ሰራለሁ ካልሽ ለሽ ነው ሰራተኛ የምታመጪው። አንቺ ገንዘብሽን ወጭ አድርገሽ ከብለሽ ለምን ታመጫለሽ? ስሪ እጅሽ ሰባራ አይደለም። እናቶቼ በድሮ ዘመን 12 18 ልጅ ወልደው ሰራተኛ የላቸውም። ስሪ አለ ሰራተኛ አልኖርም ብለሽ ደግሞ አትሺም አትኖሪ። ስለደከመሽ ስላቃተሽ መስሎኝ ሰራተኛ የምታመጪው አቅም ስለሌለሽ ነው የምታመጪው። አቅም ቢኖርሽማ ብቻሽን ችለሽ ጥረሽ ግረሽ ትኖራለሽ። ደግሞ ተሰርቶላችሁ ብታመሰግኑ ፈጣሪ ከንደው እኔ ከአበሻ ይጠብቀኝ መድኃኒዓለም። እንደው ባጣ ብነጣ ማምላክን ሄጄ የሚካኤል የግንጩ ሚካኤል ባርላ ቁጭ ብዬ ስለ ማርያም እላለሁ። ማርያምን ደግሞ አፋለን ብሎ መታ ያወራሉ። ደግሞ እኔ እኮ የሚያቃጥሉኝ ቪዲዮ ይቀዳቸዋል እና እሷም ቀን እኮ ጥሏን ነው እንዳንቺ እኮ እንጀራ ወጣላታል። ኢንሻአላህ የቀን ጉዳይ ነው። እሷንም መድኃኒዓለም ያነክሳታል። ጥንቃቄ አድርጉ። ክፉ ስለሆናችሁ ነው ክፉ ሰው የሚመጣባችሁ። እናንተ ጥሩ ሁኑ፣ ጥሩ ሰው ይመጣላችኋል። እኔ እዚህ ቤት 8 ዓመቴ ሰውየው ነው ጥሩ፣ ሴትዮዋ ለኛ ጥሩ አይደለችም። ግን አንድ ቀን እንሄዳለን ብለን አናውቅም። ጥሩ ስለሆነልን ነው የምንኖረው። መጥፎ ቢሆን እንኳን አንዱ ጥሩ ከሆነ ከመሃል አንዱ ጥሩ ከሆነ ያን ጥሩን ሰው ነው የምናየው። እሷ ወዳ አይደለም ብለን እንረዳለን። እናንተሳ አንዳንድ አበሻስ ደግሞ የበላችሁትን ትራፊያችሁ ነው ለሰራተኛ የምትሰጡት። አፈር ደቼ ያስበላችሁ መድኃኒዓለም። አፈር ብሉ። ከሰው የምትለዩ ሶፋ ላይ የማታስቀምጡ መሬት የምታስቀምጡ መድኃኒዓለም እንደው የእሳት ወንበር ላይ ያስቀምጣችሁ ኢንሻአላህ። ያንቺን ቂጥ የተሸከመ ሶፋ የሰራተኛዋን ቂጥ መሸከም ያቅቷል። ስለምትንቂ ስለምታረቂያት ነው እሷ የምትጠላሽ። ዘመዴ ሞተ እያለች በዛው የምትቀረው ስለምትጠላሽ ነው። ስራሽን ስለጠላችሁ። ጥሩን ሰው ማን ይጠላዋል? ጥሩን ሰው እንዴ! አንዳንድ የኢትዮጵያ መዳሞች እኮ ልጆቹን የሚድሩ አሉ እኮ ሰራተኞቻቸውን የሚድሩ ደግሰው ገንዘብ አውጥተው። ደግሞ አፋለኝ ብላ ታወራለች እየመጣች እዚህ ሚዲያ ላይ። ከቻልሽ ችለሽ ራስሽን ችለሽ ስሪ። ካላስ የምን ሰራተኛ ላፊጥ ማለት ነው? አቅም አለኝ አልሽ አይደለ? ስሪ፣ መብትን ክስሪ።